ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ግልጽ በሆነ ቃል አባቴና አባትህ እሳት ነው ብለዋል። ይሄ ሊቀመጥ ይገባል። የነብዩን ሰለላሁ ዐለይሂ ወሰለም ቀውል አክብረን ተከብረን ልንሄድ ይገባል። ወንድም እህቶቼ ሰለላሁ ዐለይሂ ወሰለም እናትና አባት የት ነው ያሉት? ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወንድም እህቶቼ እዚህ ጥያቄ ላይ የተመለሰው መልስ ትክክለኛ መልስ አይደለም። አንድ ሰው ደግሞ ትክክል አልመለሰም ደግሞ እዚህ ጋር ኸጣ አለው ማለት የዛን ሰው ክብር መንካትም አይደለም። ሐቅ ሲሆን ሐቅ ላይ መቆም እንጂ ሰዎችን ስለ ሰዎች ስርም ማሸብሸብ አይደለም። ኸጣ ነው ሲባል በመረጃ ከቆመ مر الله سبحانه وتعالى فإن تنازعتم في شيء فردوه إلى الله والرسول إن كنتم تؤمنون بالله واليوم الآخر ذلك خير وأحسن تأويلا يالونا حديث متى قرآن سمتا قتلوا قوموا تقبلوا مهرنا نبيكين صلى الله عليه وسلم أنس بن مالك رضي الله عنه عند أعرابي متانا مسلم لا يلا حديث نبيكين صلى الله عليه وسلم زند متانا أعرابي يا رسول الله أين أبي أباتي يسنا يالو على شو أبات يساتنا والوت كذا ما أزنو تكزو سيوتا أسترتو ملسون دقنا أبي وأباك في النار أباتي نباتي يساتنا والوت እዚህ ቦታ ላይ አብ ያሉት አጎታቸውን ፈልገውበት ነው የሚል ንግግር ነው ዘጋ የተናገረው ወንድማችን። አንዳንድ ቦታዎችም ነቀል የተደረገ አንዳንድ ቀውሎች ይኖራሉ። ነገር ግን አብ ያሉት እዚህ ጋር አጎታቸውን ከሆነ አባታቸው ለምን የሸሻችሁት ከተባለ አይ ምክንያቱም አህለል ፈትራ ናቸው። እሺ እዚህ የአዕራቢ ሰውዬ አባት ስታል አህለል ፈትራ አይደሉም የሚል ጥያቄ ይነሳል። ከዛም አልፎ ደግሞ ሌላ አሐዲቶች የሉም ነብያችን ሰለላሁ ዐለይሂ ወሰለም በቀብሮች አጠገብ ሲያልፉ ፈረሳቸው ፈርጥታ እነዚህ መቃብሮችን ጉዳይ ሲጠይቁ በጃሂልያ ጊዜ የሞቱ ናቸው። ሙስሊም ላይ ያለም አናስ ያወራው ደግሞ ሼክ አልባኒ ሰሂህ ያሉት አህመድ ላይ ሙስነድ አህመድ ላይ ነሳኢ ላይ ያለ እንደዚህ የተቀመጠ አለ። እነዚህ በጃሂልያ ጊዜ የሞቱ ናቸው የተባሉት ጀሃነም ቀብር ውስጥ እየተቀጡ እንደሆነ የጠቆሙበት ሌሎችም ሐዲሶችን በጃሂልያ ጊዜ የሞቱ ሰዎች እንደሚቀጡ በቅጣት ላይ እንዳሉ ነብያችን የጠቆሙበት ይሄ እንዳንድ ሊታይ ይገባል። ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ሁለተኛው ደግሞ እናታቸውን አስመልክቶ ይሄም ሙስሊም ላይ ያለ ኢማሙ ሙስሊም ሰሂህ ላይ ያስቀመጡት ማለት ነው። አቡ ሁረይራ ረዲየላሁ ዐንሁ ነብያችን ሰለላሁ ዐለይሂ ወሰለም እናታቸውን ቀብር ለመዘየር አላህን ጠይቀውት ኡዚነ ሊ አን አዙራሃ ሙኒዕቱ አን አስተግፊር ለሃ አው ከማ ቃል ዐለይሂ ሰላቱ ወሰላም ቀብሯን እንድዘየር ተፈቀደልኝ ነገር ግን ለሷ ምህረት መጠየቅን ተከለከልኩኝ ያሉትም ሐዲስ እንደዚሁ ተቀምጧል ማለት ነው። በአጠቃላይ እንደ ጥቅሉ ኢማሙ ነወዊ ይህን ሐዲስ ሁለቱንም በደንብ አድርጎ አበጥሮ አስቀምጦታል። ሌሎችም ቀደምቶቹ ዑለማዎች እንደዚሁ አስቀምጠውታል። ስለዚህ የነብዩን ሰለላሁ ዐለይሂ ወሰለም ንግግርን ተቀብሎ መሄድ እንጂ የቀውሎችን የሰዎችን ቀውል አከል እንዲብሎ ነበር ማለት መረጃ አይሆንም። ምክንያቱም العلم قال الله وقال رسوله ወይም ደግሞ الدين قال الله وقال رسوله قال الصحابة هم أولو العرفان ما الدين نسبك للخلاف سفاهة بين النصوص ويم بين الرسول وبين قول فلان دين ማለት አላህ እንዲህ ብሏል መልእክተኛው እንዲህ ብለዋል ሱሐቦች እንዲህ ተረድተውታል እንዲያስቀምጡታል ነው። ካለ በለዚያ አላህ እንዲህ ብሏል እኮ የተባለ አይ አከለ ሼክ እንዲህ ብሏል መረጃ አይሆንም። ስለዚህ አላህ እንዲህ ብሏል ከተባለ መልእክተኛው እንዲህ ብለዋል ከተባለ መርሐባ ሰምዐን ወጣዓ ብሎ መቀበል ነው የሚገባው ነው የሚለው። هذا والله اعلم والسلام عليكم ورحمه الله وبركاته። ነገር ግን የቲክቶክ ላይ የፎሎ ጥመኞች ፎሎስ ያለባቸው ሰው ነክቶ ዲን ነክቶ የሆነ ጉዳይ ነክቶ ለፎሎ የምትራራቶች እንደናንተ የመሰላችሁ ዲን ሲናድ ዝም ብሎ ማየት ትክክል አይደለም። ላይ ጁስ በዛ መልስ ነው እንጂ ከቲክቶክ ላይ የምንፈልገው ጉዳይ የለም። ነገር ግን ዲን ሲናድ ወይም ደግሞ ኸጣ ነገር እንደ ትክክል ጎልቶ ሲታይ ትክክል አይደለም ማለት ግዴታችን ነው። አላህ ያስቀመጠብን ግዴታችን ነው። والله اعلم። ታኩር የጠየቀው ጥያቄ ታኩርን ጥያቄ ጠይቆ ነበር አፍለታ ታስታውሳለህ? ያ ልጅ ግን በጣም ከባድ ልጅ ነው ታኩር ማለት አንተ ሱብሃንአላህ። አንድ ጥያቄ ነበረኝ እኔ ግራ ገብቶኝ ነው የመጣሁት ለመጠየቅ እንቅልፍ አልወስደኛል። ጠይቅ። የውድ የነብያችን ሰለላሁ ዐለይሂ ወሰለም እናትና አባት የት ነው ያሉት? ከአህለል ፈትራ ናቸው። አህለል ፈትራ ማለት ነው እንትና የጠየቀው ጥያቄ ነው። ጥያቄው ታስታውሳለህ? አው ምን አለ መሰለህ ብዙ ጊዜ አሁን እንደዚህ አይነት ነገር ላይ ግዴታ ለመድፈር የሚያቀታቸው እንትና እና እስልምና ደግሞ ሐቅን ተናገሩ ነው ያለው። ስለዚህ ሐቅን በመናገር አሁን ሁሱ እንደዛ ብሎ ሲናገር 4000 5000 ሰው ነው ያለው ገብቷል አይደለም? ይሄን ጥያቄ በጣም እኔ ለራሱ ግራ አጋብቶኝ ነብዩ ሰለላሁ ዐለይሂ ወሰለም ለእናታቸው
ቀብር እንዲዘይሩ እንጂ ዱዓ እንዳደረጉ አላህ ሲከለከላቸው አንደኛ በዚህ ጉዳይ ላይ አላህ Subhanahu Wa Ta'ala የራሱ የሆነ እንትን አለ እናታቸውንና አባታቸውን አለቀ እስልምና ባልነበረበት ሰዓት ነው የነበረው ታሪኩን በደንብ ማንበብ እኮ አለባችሁ በደንብ ማየት አለባችሁ በደንብ መቅራት አለባችሁ አማርኛው ደግሞ ያለው ላኢላሃ ኢላላህ ብሎ ሲሉት አለለም ብሎ ሲሞት ያኔ ነብዩ ሰለላሁ ዐለይሂ ወሰለም ብዙ ዑለማዎችን አብዛኛው መሻይኽ በየትኛው ፈትዋ እንሰጠዋለን እኛ ተቸገርነው እኮ አሁን በዚህ ጉዳይ ሁሱን አሁን አንደኛ የሚያስተካክለው ሰው አንድ ሰው አሁን ሙሉ ዕውቀትን ቢኖረው የሰው ሊሆኑ ሙሉ ነው ማለትም አይደለም ገብቶሃል አይደለም እዚህ ዑለማዎችን አሁን ሁሱ ተከታተለው መሻይኽ ጠይቅ አሪፍ ነው ሙሉ ዕውቀት የለውም የሰው ልጅ ሁሱ አንድ መረዳት ያለበት የሰው ልጅ ሙሉ ዕውቀት ሊኖረው አይችልም በፍጹም ሁሴን በባለፈው የተናገረው ንግግር ብዙ የሚሰራቸው ጥሩ ስራዎች አሉ ብዙ የሚያጠፋቸው ጥፋቶች አሉ በነገራችን ላይ እስቲ ለኔ አሁን ሁሴን በነገራችን ላይ አቂዳውንም ተከታይ አይደለም እኔ አስተምሮቱንም አልከተለውም በነገራችን ላይ እኔ እንደራስ እንዳንደ ሙስሊም ተጠየቅ አልከተለውም ግን በባለፈው አሁን የተናገራቸው ነገሮች ስህተት ናቸው ከዚህ በፊትም ብዙ የሚሰራቸው ስህተቶች አሉ ብዙ ስህተቶች አሉበት ኖ እዚህ ላይ እንኳን እንዴት ተሳሳተ ነው እኔ ምክንያቱም የኢትዮጵያ ዑለማዎች አህባሾች ናቸው ቀብር አምላኪዎች ናቸው ጫጥቃሚዎች ናቸው ብሎ ሲፈርጅ አይቼዋለሁ ሲፈርጃቸው ያቀሩት ይኸውልህ ጀን እሱ እንዳለ ሆኖ እሱ የአቂዳ ጉዳይ እንዳለ ሆኖ ግን ትክክለኛ የሆነ ሐዲስ የተቀመጠውን እንግዲህ አንደኛ ይሄን ጥያቄ ጠይቀው ፌመስ ነው ልጁ ቲክታክ ላይ አይተው ኮነ ቪዲዮ በዛ ላይ 4000-5000 ሰው ነው የተቀመጠው ይሄንን ፈትዋ ሲሰጥ እኔ ከኢንጂነር ፊት ከኦፈላ ፊት ማለት ነው ኡስታዝ አህመድ ፈንታብን ነበር ጠይቀዋለሁ ፈትዋ ስጠይቀው ነው እንደስ ጽፍልሃለሁ በነገራችን ላይ ማን እኔ ዝም ማውራት አልፈልግም ታኮር እንዳትንቅ በጣም ጎበዝ ልጅ ነው በነገራችን ሰው ስለዚህ ያንን ጥያቄ በታኩር አይምሮ የሚነገር በነገራችን ላይ በታኩር የሚነገር አይደለም ታኩር እንዲጠይቅ የተደረገበት የራሱ የሆነ ስትራቴጂ አለ እሱን የኛ አባቶች ዓሊሞች ናቸው ትህተኞች ናቸው ገብተሃል አይደል መንጋን ወመኔን ዝም ብሎ ማጨብጨብን አይከተሉም በነገራችን በጣም በሳሎች ናቸው አባቶቻችን እና ስለዚህ እኔ ዝም ብናገረው ጥሩ ስለማይሆን በውስጥ ጽፍልሃለሁ እንዴት እንደጠየቀችው ለምን እንደጠየቀ አሁን መልሱን እስቲ እንግዲህ በምን ፈትዋ ማስተካከል ይችላል የዚህ ቢግ ስህተት ብዙ ስህተቶች አሉ ግን ይሄ ደግሞ ትልቅ ስህተት ነው ይሄ ትልቅ አንደኛ ፈትዋ ሲሰጥ አሊ ይኸውልህ እኔ በጣም የታዘብኳት ነገር እህታችን መሰረት ስለ ቁርአን አታውቅም ብታውቅ ይሄን አትናገርም ብዬ አስባለሁ ሁለተኛ የማልቀበለው صحيح ተብሎ የመጣ ሐዲስ ሼር ላድርጋችሁ ምን ይላል اذا كان يوم القيامه دفع الله لكل مسلم يهوديا او نصرانيا او مشركا فيقول له هذا فداؤك من النار او هذا فكاكك من النار قيامه كان ሲሆን ለእያንዳንዱ ሙስሊም አላህ ወይም አንድ አይሁድ ወይም አንድ ክርስቲያን ወይም አንድ ሙሽሪክ ሰጥቶ ይሄ ከጀሃነም ማዳኛ ቤዛ ክፍያ ካፊሩ ኩፍሩ ጀሃነም ለመግባት በቂው አይደለም የኔ ወንጀል መሸከሙ ምንድነው ጥቅሙ የኔን ወንጀል ቢሸከም ባይሸከም የሰው ካፈር ሐዲስ አምጥቶ በዛ ሰይ ሐዲስ እንደማያምን ነው የተናገረው የማያምንበት ምክንያት ደግሞ አይሁድና ነሳራ አላህን በመካዳቸው ገሃነም ይገባሉ ይህ ይበቃቸዋል ነው እያለ ያለው መስማት አለበት መልሱ ደግሞ በጣም አሳማኝ ነው መልሱ ምንድነው ነብያችን አለይሂ ሰላቱ ወሰለም ተጠይቀው አይሁድና ነሳራ ሙስሊሞችን ሲበድሉ ነው የሚኖሩት አሁንም እየበደሉ ነው እያያችሁ ነው ፍልስጤም ላይ ምን እንደሚደረግ የኢቫንጀሊካን ፕሮቴስታንቶችና አይሁዶች በመተባበር ንጹሃኖችን እየገደሉ ነው እናንተ በጋዛ ላይ ሙስሊሞችን እየገደሉ ነው ኦኬ ስለዚህ እንደዛ በማድረጋቸው በክህደታቸውን ብቻም ሳይሆን ምድር ላይ ሙስሊሞችን ስለበደሉ አምላካችን አላህ Subhanahu Wa Ta'ala ለሙስሊሞች ካሳ አንድ ሙስሊምን ገሃነም ቢገባ ያንን ኃጢያት እዛ ካፊር ላይ ያደርጋል ለምሳሌ አቅርቡልናል በተለያየ ቪዲዮዎች ቁርአናዊ ሐሳብ እንደሚያቀርብ እናውቃለን
ነገር ግን ሐዲስ ብላ ነው የሱን ቪዲዮዎች መጠረው እቺ እህት እና ከከባይሶቹ መካከል አንድ ሐዲስ አልቀበልም። ያም ሐዲስ አላህ የኛን ወንጀል እኛ ጀሃነም የምንገባ ከሆነ የኛን ኃጢያት በእኛ ፋንታ አይሁድ ወር ደግሞ ነሳራ የሚባሉትን በእኛ ፋንታ የኛን ወንጀል ለነሱ ላይ ጭኖባቸው ወደ ጀሃነም ያስገባቸዋል። ይህ ከቁርአን እይታ አንፃር መሰረተ ቢስ ነው። ይህ ከቁርአን እይታ አንፃር ከቁርአን ጋር የሚጋጭ ሐዲስ ነው ሲጀመር ይሄ ራሱ እና እህታችን መሰረት ሰሂህ ስለተባለ ያው ሰሂህ ብላ ከሚቀበሉ ሰዎች መካከል ናት። ግን የትኛውም ነገር ሰሂህ ተብሎ ከቁርአን ጋር የማይስማማ ከሆነ ሰሂህ ሊሆን አይችልም። ኤኬሌም ይበለው ማንም ይበለው ሰሂህ ይበለው። ነገር ግን እኔ በጣም የታዘብኳት ነገር እህታችን መሰረት ስለ ቁርአን አታውቅም። ብታውቅ ይሄን አትናገርም ብዬ አስባለሁ። ለምንድን ነው አላህ ሱብሃነሁ ወተዓላ አንቀጾችን የሚጣረስ ሐዲስ ሰሂህ ስለተባለ ብቻ ልንቀበል ማለት ነው? ከቁርአን ጋር እየተጋጨ አላህን ፍሩ እንደዚህ አብዛኛው የምትሰሙት ነገር ለአእምሯችሁ የሚከብዳችሁ ነገር ክርስቲያን ወገኖችም ይሁኑ ማንም እስላምን ለማጥቃት የሚያነሱት እያንዳንዱ ነገር ከእስልምና ጋር ግንኙነት የለውም። የፈለገ ይመን የፈለገ ይካድ። እኔ ይሄን ነው የምላችሁ። ወቢላሂ ተውፊቅ ወሰላሙ አለይኩም። ምንም ቢፍ የለኝም ከመሰረተ እህታችን ጋር ቁርአን አንብቢ፣ የአላህ ቃል ነው። ይሄን ታውቁ ይሆን? እያንዳንዳቸው ሙስሊሞች እንደ እስልምና አስተምሮ ገነት ለመግባት አንድ አይሁድ ወይንም ክርስቲያን መስዋዕት አድርገው እንደሆነ ታውቃላችሁ። አለበለዛ ገነት አይገቧትም። እንደዚህ ይላል ሳሂህ ሙስሊም 2767 ኤ ላይ when it will be the day of resurrection Allah would deliver to every Muslim a Jew or a Christian and say that is your rescue from hellfire በትንሣኤ ቀን በቂያማ ቀን ይላል አላህ ለእያንዳንዱ ሙስሊም አይሁድ ወይንም ክርስቲያን ይህ ከእሳት መዳኛህ ነው ይለዋል። አንድን ጨምር ራይዳ ሰሊን 432 ሚሴንጀር ኦፍ አላህ ሰይድ ያላ መልእክተኛ እንዲህ አለ ኦን ደ ዴይ ኦፍ ሪሰሬክሽን በትንሣኤ ቀን ወይም በቂያማ ቀን አላህ ዊል ዲሊቨር ቱ ኤቭሪ ሙስሊም ኤ ጂው ኦር ኤ ክርስቲያን and say this is your ransom from hellfire በትንሣኤ በቂያማ ቀን አላህ ለእያንዳንዱ ሙስሊም አንድ ክርስቲያን ወይም አይሁድ ይሰጥና ይህ ቤዛህ ነው ይለዋል። ቤዛ ማለት በእርድ የሚቤዣው ማለት ነው። ስለዚህ አንድ ሙስሊም ጋነም እንዳይገባ ገነት ለመግባት ለእያንዳንዱ አንድ ክርስቲያን ወይም አንድ አይሁድ ይሰጠዋል። እሱን አርዶ ነው ገነት የሚገባው። መጽሐፍ ቅዱስ ግን ምን ይላል? በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6 ላይ ራሱን ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበር ይላል። ክርስቶስ ስለሁላችን ምን ሆነ? ቤዛ ሆነ። እንዲሁም በማቴዎስ ወንጌል ምዕራፍ 20 ቁጥር 28 ላይ እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ይላል። ክርስቶስ በራሱ ፍቃድ ወዶ ፈቅዶ መጥቶ ለእኛ ኃጢአት ሲል ሞተልን። እነሱ ግን እኛን አርደው ነው ገነት የሚገቡት። እያንዳንዱ ሙስሊም ቤዛቸው ምንድነው? ክርስቲያን ወይን አይሁድ ነው። ያሳዝናል። ኢጃዛ ፊል ቁርአን ሁሴን አህመድ ሁላችሁም ታውቁታላችሁ። ክርስቲያኖችን ጎበዝ ነው፣ ይከራከራል። ነገር ግን እስልምና ላይ በማወቅም ይሁን ባለማወቅ አንዳንድ አዳዲስ ቢድዓዎችን ይጨምራል። በዚህ ክርስቲያን ስለተከራከረ ብቻ ዝም ብለን ማለፍ የለብንም። እስልምና ላይ የሚጨምራቸውን ቢድዓዎች፣ ፈተዋ፣ ስህተቶችን እስከሚያስተካክል ድረስ መናገር ይጠበቅብናል። ምክንያቱም በጭፍን እሱን የሚከተሉ ሰዎች ማስተማሪያ የሆን ዘንድ ነው። ኢጃዛ ፊል ቁርአን ምንድን ነው? ይህ ብሎ ማለት የ8ኛ ክፍል ወይም የ10ኛ ክፍል ሰርቲፊኬት ማለት ነው እንጂ ሌላ የሁሴን አህመድና ኢጃዛ ፊል ቁርአን እንዴት ናቸው? ሁሴን አህመድ ኢጃዛን እንደ ትልቅ ነገር አይቶት ላይ በላይ በገባ ቁጥር ለተመልካቾቹ ገና ሳይጠየቅ ላሳያችሁ ኢጃዛ አለኝ ይላል። ልክ ሕፃን ልጅ ለጓደኛው ብስኩት አለኝ እንደሚለው ማለት ነው። የአኺ አላህን ፍራ። ቁርአን ተምርሃል አይደል እንዴ? አስተምር። በቃ ኢጃዛ አለኝ እያልክ ሳትጠየቅ የምታሳየን ምን ይምጣልህ? ምን ይጠበስልህ? ምን ይቀቀልልህ? ምን እንታዘዝህ?